ከአባትሽ ጋር ትተዋወቂያለሽ ተብዬ ነበር። ሳታስተዋውቁኝ ቀናችሁ ዝም አልኩ። እንደገና ደግሞ በጋብቻችሁ አንደኛ ዓመት በዓል ትተዋወቂያለሽ ብላችሁኝ ነበር። አሁንም አታስተዋውቁኝም? ቆይ አንቺ ግን በአንድ በኩል ካንተ ሌላ አባት የለኝም ታያለሽ፣ በሌላ በኩል ደግሞ አባቴ ካልመጣ ምን ማለትሽ? እሷ ናት ጥፋተኛ ሁለት ጊዜ ያገባችው። ግን ቢሆንም ሁለት አባት ስላለኝ ደስ ይለኛል። ማሚ እስቲ ግን አንድ ጥያቄ ልጠይቅሽ። አንቺ ከሁለቱ በጣም ደስ ያለሽ ማን ስታገቢ ነበር? የሞኝ ጥያቄ መልሽላት እንጂ። አልመልስም። እንዴ አሳፈርኩሽ እንዴ? አንቺ ለካ እንዳሳፈርሽ እንዴ ምን ያሳፍርሻል? ቆይ ለምሳሌ ምን ጠይቅ? እንዴም ቆይ ምን ጠይቅ? ምን ብዬ ነው ጠይቅሽ? መጀመሪያ አስታገቢ ነው ደስ ያለሽ ወይስ እንደገና አስታገቢ ብለሽ ነው? ሁለት ባል እንደማታገቢ መቼም ተስፋ አደርጋለሁ። አንቺ ሁለት አግብተሽ ነው ልካለኪኝ? እንደሱ አይባልም ሳርዬ። እንዴም አስር ነው የማገባው። እኔ ወድጄ እንዳይመስልሽ። ታዲያ ሚካኤልን በግድ ነው ያገባሽ? እንደሱ ማለት አይደለም። አንድ ሰው የሚያገባውን ሰው በቅድሚያ ጠንቅቆ አውቆ ላለመሳሳት መሞከርና በማይፈርስ ትዳር ውስጥ ጸንቶ መኖር አለበት ብዬ ስለማምን። አንቺና አባቴ ባትፋቱ ሚካኤል አንቺን ማንን ያገባ ነበር? ሳራ ህሊና እኮ አባትሽን የፈታችው እኔን ለማግባት ብላ አይደለም። እሺ እኔና እሷ የተዋወቅነው ሁለቱ ከተፋቱ ከረጅም ጊዜ በኋላ። እንደውም እነሱ ሁለቱ ሲለያዩ አንቺ ራስሽ ገና ሆድ ውስጥ ነበር። እኔ ግን እነሱን ባስታርቃቸው አንተ ቅር ይልሃል? እስከዛሬ ነበር። እስከዛሬ ማን አስተዋወቃችሁኝ? እውነት ይታረቃሉ ብለህ ፈራህ እንዴ? ኧረ እኔ ምን አሰራኝ? ሁለት ባለ ትዳሮችን አፋታ እናንተ ስታስታርቀሩ ነው። እንዴት? አባትሽን ከአዲሷ ሚስቱ ጋር አፋተሽ እንደገና እኔና ህሊናን ደግሞ አፋተሽ ሁለቱ ልታስታርቂ ነው? አባቴ አግብቷል እንዴ? ያገባ ስለመሰለው እኮ አንተና የአባቴ ሚስት ደግሞ ትጋባላችሁ? ኧረ በፈጠረሽ ሳራ ትጃጃይ እና እነሱ ያሳዝኑሽም? ምን አለ ባታነፍሪኝ ሳሪ። አርፈሽ ምግብሽን ብይ። እሺ አሁን አባቴ መቼ ነው የምታስተዋውቂ? አንድ ቀን። እሱ ግን እኔ ነው ወደኝ መሰለኝ። የታውቆሽ ይወድሻል። ሲወልደኛ ያቅል ሳራ እኔ አባት ሆንሻለሁ አልኩሽ እኮ አታሚኝም? ፕሮሚስ? አይ ፕሮሚስ። ትፍቺ ደግሞ ፋንታያትና ምግብሽን ብይ። ቆይ መጣ። ነይ ሳራ፣ ነግሬሻለሁ። ሳራ ነይ። አንቺ ነይ እንጂ ነው ከራት አንቺ ከራት ላይ ተነስተሽ። እሺ ቆይ ችግር ለምንነቱን አትነግሪያትም? ምን ብዬ ነው የምነግራት? አባቴ ስለጠላኝ ጥሎኝ ሄደ ብዬ ነው የምነግራት? አሁን እድሜዋ ይሄን ለመስማት ገና ነው። በዚህ እድሜዋ እንደዚህ ነው ብዬ ብላት ያለ መፈለግና የመጠላት ስሜት በውስጧ ይፈጠርና ስታድግ በራስ የመተማመን መንፈስ ታጣለች። በጊዜ ሁሉን ትረዳዋለች። አሁን ግን ጊዜው አይደለም። Hello. Hello. Hello.